ዛሬ ባስኬት አብረን እንስራ በማዳበሪያ ማዳበሪያ አንዱ የሩዝ ነው፣ አንዱ የምስር ነው። የምስሩን መርጫለሁ፣ ወፈር ይላል። ይሄ ጨርቅ በረኪና ልብሴ ነበር፣ በረኪና ነክቶ አበላሽቶብኝ ነው። ከዛ እሱን ነው የምጠቀመው። እተኩሳለሁ እንዲዘረጋልኝ አንድ ላይ አርጌ ተኮስኩኝ። እዚህ ጋር እንደምታዩት ከዛ አልብሼ ማዳበሪያውን ቆርጣለሁ በማዳበሪያው ልክ። ማዳበሪያውን ግን ሳልጠቀመው አጥቤዋለሁ። ይሄን ማዳበሪያ እኔ ዛምቢል ነበረ የምታውቁ፣ የምስር ማዳበሪያ እንደ ዛምቢል ነው ገበያ ላይ የሚሸጠው፣ እሱን ነው የተጠቀምኩት። ግን ማንኛውም ማዳበሪያ ወፈር ያለ ቢሆን አሪፍ ነው፣ ሞር ያሳምረዋል። ባስኬቱን መጠቀም እንችላለን። እዚህ ጋር እንደምታዩት በልኩ ቆርጬ አወጣው ጨርቁን። ቀጣይ እንደምታዩት ይሄን ሳይድ በውስጥ ነው የማደርገው፣ ነጩ ሳይድ የውስጠኛው ይሆናል። ይሄኛው ይደበቃል ማለት ነው። ጨርቁን አልብሼ ስሰፋው ጨርቁ ከውጭ ስለሆነ ጨርቁ ከውጭ ነው፣ የማዳበሪያው ነጩ ፓርት ደግሞ ከውስጥ ይሆናል እንዲያምር ማለት ነው። ይሄ ጽሑፍ ምናምን ያለበትን ወደ ውስጥ ነው እንዳያችሁት ያደረኩት። ከዛ አያይዘዋለሁ በደንብ እንዳይንቀሳቀስ በመርፌ እዚህ ጋር እንደምታዩት ማለት ነው። ቀጣይ ማስመሪያ ተጠቅሜ ቀጥ ቀጥ ነው በቃ፣ በግምትም ሳታሰምሮ መስፋት ትችላላችሁ። ልክ እንደኔም እንደዚህ አስምራችሁ በመስመሪው ላይ ቀጥ ቀጥ ያለ ስፌት መስፋት ማለት ነው። ይሄ የሚጠቅመው ያው ጨርቁና ማዳበሪያው ግጥም ብሎ ተያይዞ ውበትም ይኖረዋል ማለት ነው። ካልተሰፋ ያው ሁለቱ የመለያየት ስለሚለያዩ እንትን ያስጠላል ሲታይ ለእይታ ማለት ነው። ግን እንደዚህ ሁሉንም ቀጥ ቀጥ አድርጌ ባሰመርኩት መስመር ልክ እሰፋዋለሁ ማለት ነው። እንዲህ ከሰፋው በኋላ ትርፉን ቆርጬ አወጣዋለሁ። ከቆረጥኩ በኋላ ልክ እንደዚህ ለሁለት አጥፋለሁ። ለሁለት አጥፌ እዚህ ጋር ወደ ጎን 10 ሴንቲሜትር ወደ ላይ 10 ሴንቲሜትር አራት ማዕዘን እንደምታዩት እንዲለክቼ ያሰምራሉ ማለት ነው። ልክ እንደዚህ ቆርጬ አወጣዋለሁ። በዚህኛውም ጎን በዛ ልክ ቆርጬ አወጣለሁ። ሁለቴ ከምለካ ልኬቱ አንድ ስለሆነ በራሱ ለክቼ ነው የቆረጥኩት። ከዛ እዚህ ጋር ይህንን ዳሩን ጥፍጥፍ አድርጌ እሰፋለሁ፣ ጎኑን እሰፋለሁ። ይሄ የቆረጥኩትንም ቦታ እሰፋለሁ። እዚህ ጋር እንደምታዩት ነው፣ ጥፍጥፍ አድርጌ እየሰፋሁ ነው እሰፋለሁ ማለት ነው ሙሉ እዚህ ጋር
ሰፍቼ ጨርሼ ይሄን ይመስላል ውስጡ። ወደ ውጭው እንዲህ፣ ውጭው ደግሞ ይሄን ይመስላል። ጨርቋ በጣም ስለምታምር በጣም ነው ያማረበት። እዚህ ጋር እንደምታዩት ረዘም ይላል። እዚህ ጋር በግምት አንድ 15 ሴንቲ ወይ 20 ሴንቲሜትር ስፋት ያለውን ያክል ወደ ውስጥ አጥፋለሁ። ልክ እዚህ ጋር እንደምታዩት ጥፍ አደርጋለሁ። ጠርዙ ወፈር ብሎ እንዲያምርና እንደምታዩት እንዴት እንደሚያምር እንዴት ጥፍ ሲል ወደ ውስጥ ጠንከር ይላል። ጥንካሬ የሚኖረውን አጥፌ ዙሪያውን እሰፋዋለሁ። ይሄን ማሳያችሁን ዙሪያ እሰፋለሁ። ከዛ በቃ መጠቀም ብቻ ነው። እንደምታዩት ቦክሱ ይሄን ይመስላል። ለተለያዩ ነገሮች መጠቀም እንችላለን። ለልብስም ለፈለግነው ነገር። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቻው